አነስቶ እንድናየው እንድንዳስሰው አድርጎ በድንግል ማርያም በኩል ገለጠልን። የኪዳን እናት ድንግል ማርያምን ስለሰጠን አመስግኑ። ይህ የእግዚአብሔር ቃል ነው። ይህ የመለኮት ቃል ነው። ይህንን ኪዳን ሰው ሲደክመው በጨለማ ውስጥ ሲቀመጥ ተስፋው ሲዘገይበት ለምን ብሎ ሲጠይቅ እስከ መቼ ብሎ ሲጠይቅ አይምሮ በጥያቄ ሲታወቅ ሕይወቱ በማዕበል ሲናጋ ወደ ኪዳኑ ሲመለከት ያርፋል። ዛሬ ማረፍ ያልቻልንባቸው እፎይታ ያጣንባቸው ሰላማችን የተናጋባቸው ብዙ የዓለም ጉዶች አሉን። ከዛ ይልቅ ግን አይኖቻችንን ከፍተን በሰማይ ወዳለው አምላክ በቅዱስ ዳዊት መንፈስ ወደ ኪዳንህ ተመልከት ብለን መጮህ አለብን። ይሄ ጩኸት ነው የእግዚአብሔርን ደጅ የመቅደሱን ደጅ የሚያንኳኳ። ይህ ጸሎት ነው ወደ ቅዱሱ መቅደስ የሚገባ። ይህ ጸሎት ይህ ጩኸት ነው መላእክት ከሰማይ ምሕረት ይዘው ረድኤት ይዘው በጎነት ይዘው ኃይል ይዘው እንዲመጡ የሚያደርጋቸው። እባካችሁ በእልልታ ጩኹ። የከበበን ያወከን በዙሪያችን ያለውን ነገር ሁሉ የምናሸንፈው በጩኸት ነው። እኛ የእግዚአብሔር ልጆች የቃል ኪዳኑን ታቦት ይዘን በአጸደ መቅደሱ ዑደት ስናደርግ የከበበን ክፉ ጠላት ትቶን ይሸሻል። ሰላም ይቀርበናል። በጎነት ከኛ ጋር ይሆናል። ባለ ኪዳኑ እግዚአብሔር ዛሬ በቃል ሳይሆን በረድኤት ብቻ ሳይሆን በሥጋ ተገልጦ የድንግል ማርያምን ሥጋና ነፍስ ነስቶ ልጁ ኢየሱስ ክርስቶስ ከእኛ ጋር ዘመዳችን ሆኗልና ያንን ለአዳም የተናገረውን ተስፋ፣ ለሙሴ የተናገረውን ተስፋ፣ ለአብርሃም የተናገረውን ተስፋ፣ ለዳዊት የተናገረውን ተስፋ፣ ለባለ ኪዳኖቹ አባቶቻችን የተናገረውን ተስፋ እግዚአብሔር ፈጽሞታል። በድንግል ማርያም ኪዳነ ምሕረትነት አትሞታል። ኪዳነ ምሕረት ተብላለች። የሁሉም ኪዳን መጠቅለያ ማሰሪያ ሆናለች እና አዳም ተስፋ ቢሰጣቸው ሊቁ እንደተናገረው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት አባታችን አዳም ትእዛዙን አፍርሶ በወጣ ጊዜ በተራቆተ ጊዜ ከጸጋ ባዶ በሆነ ጊዜ ሰላም በራቀው ጊዜ እግዚአብሔር ከእርሱ ጋር እንዳልሆነ በገባው ጊዜ እንደገና ወደ ክብርህ መልሳለሁ ብሎ በስደቱ ጊዜ በመከራው ጊዜ የተደመጠች የተስፋ ቃል ኪዳነ ምሕረት ድንግል ማርያም ናትና የአዳም ተስፋ ማሰሪያ አንቺ ነሽ አላት። አመስግኑ እግዚአብሔርን። በአዳም በደል ያልበደለ የለም። በአዳም ውድቀት ያልወደቀ የለም። አዳም ላይ በመጣው የሞት ፍርድ ያልተያዘ የለም። ሁላችን ሞት አጥልቶብናል። ታሪካችን የተበላሸ ሆኗል። ነገር ግን የተበላሸ ታሪክ የሚቀየረው በኪዳን ነው። ኪዳን ማለት የማይፈርስ መሐላ ማለት ነው። የሚፈጸም ቃል ማለት ነው። እግዚአብሔር ከወዳጆቹ ጋር የተናገረው ቃል ማለት ነው። ለድንግል ማርያም የገባላት ቃል ስምሽን የጠራ ዝክርሽን የዘከረ በጎ ነገሮችን ሁሉ
የክብር ጸዳል እንዳናይ የጋረደን የከለከለን የክፉ ዓይን ሁሉ ዛሬ የሚያዝበት የኛ በበደል ስር ሆነን በጨለማ ዓለም ውስጥ ሆነን ተስፋ የለንም ብለን የኛ ነገርማ ከእግዚአብሔር ክብር የራቀ ነው ብለን ነገሮችን ሁሉ በደመደምንበት ጊዜ ግን ዛሬ የሚነገረን ቃል ከወደቅንበት እንድንነሳ የሚያግዘን ነው። ልባችን እግዚአብሔር ያንቃልን፣ ለበጎ ነገር እግዚአብሔር ያነሳሳልን። ወደ ኪዳንህ ተመልከት አለ ዳዊት። ማንን? እግዚአብሔር። ለምን? ከእርሱ በጎነት ከእርሱ ጽድቅ የተነሳ አንዳች ነገር እንደማይመጣ አወቀ። ነገር ግን እግዚአብሔር ወደ ቃሉ፣ እግዚአብሔር ወደ ምሕረቱ፣ እግዚአብሔር ወደ ገባልን ተስፋ ዓይኖቹን ሲያደርግ ለአብርሃም የገባውን ኪዳን ያስባል፣ ለሙሴ የገባውን ኪዳን ያስባል። ተዘከር እግዚኦ ኪዳነ አግብርቲከ ቅዱሳን ኪዳነ አብርሃም ይስሐቅ ወያዕቆብ እንላለን። ለአብርሃም ለይስሐቅ ለያዕቆብ ለደጋጎቹ አገልጋዮች የገባኸውን ቃል እሱን አስብ እንለዋለን። እኛማ በምናችን፣ እኛማ በየትኛው ስራችን፣ በየትኛው በጎነታችን፣ እግዚአብሔር ግን ከበጎዎች ጋር ነው። እግዚአብሔር ከደጋጎቹ ጋር ነው። እኛንም ከወደቅንበት አንስቶ ከተዳደፍንበት ላይ አንስቶ ቀድሶ ለራሱ ያደርገናል። የኪዳን ልጆች ናቸው ሲል እኮ ተለውጣችሁ፣ ተሰርታችሁ፣ ተስተካክላችሁ ከደጋጎቹ ተርታ ተደምራችሁ ባለ ኪዳኖች ናችሁ ብሎናል። ይሄ